የመጨረሻው በእጅጉ የተወደደው ሁላችንም በእንባ እንግላመቱ በሰላም እንዲያደርሰን እያሰብን በምንቆመው በታላቁ የመዝጊያው ማሕሌተ ጽጌ መደምደሚያው ምስጋና እንዲህ ይላል። ህብረሃ መልሚል ቀይህ ወጻድኢድ አራያ ኮሰኮስ ዘብሩር ተአምርኪ ንጹህ በአምሳለ ወርቅ ግቡር ተፈጸመ ናሁ ማሕሌተ ጽጌ ስሙር አስምኪ ቦቱ ንግሥተ ሰማያት ወምድር ከመበህጽንኪ ያሰምክ ፍቁር። ወደ አማርኛ ስንመልሰው የሚያብረቀርቅ ቀይና ነጭ ቀለም ያለው አርአያው የብር ዝንጉርጉር የሆነ ንጹህ ተአምርሽ በወርቅ አምሳል የተሰራ ነው። እነሆ የተወደደ መልካም ማሕሌተ ጽጌ ደረሰ ተፈጸመ። የሰማይና የምድር ንግሥት ማርያም ሆይ የተወደደ ልጅሽ በጉያሽ በእቅፍሽ እንዲጠጋ እንዲደገፍ እንዲንተራስ በርሱ አማጽኝ ወይም አማጥኝ ይላል። እንግዲህ በጣም እጅግ የተለየ ምስጋና ነው። እንግዲህ የመጨረሻው ማሕሌተ ጽጌ ላይ የሚደርሰው እንግዲህ ትርጓሜውን ለመንገር እሞክራለሁ። ህብረሃ መልሚል ቀይህ ወጻድኢድ አርአያ ኮሰኮስ ዘብሩር ማለቱ ከሙሴ ቃል ተነስቶ ነው። ይሄም በኦሪት ዘፍጥረት ምዕራፍ 2 ከቁጥር 11 እስከ 12 የአንድ ወንዝ ስም ኤፌሶን ነው። እርሱም የኤውላጦንን ምድር ሁሉ የሚያጠጣ ነው። በዚያም ወርቅ አለ። የዚያም ምድር ወርቅ ጥሩ ነው። ከዚያ የሚያበራ እንቁ ዝንጉርጉር እንቁም ነበር ከሚለው ተነስቶ ህብረሃ መልሚል ቀይህ ወጻድኢድ አርአያ ኮሰኮስ ዘብሩር በማለት ያነሳዋል ማለት ነው። ይሄም ሲተረጎም ቅድም እንደነገርኳችሁ የሚያብረቀርቅ ቀይና ነጭ ቀለም ያለው አርአያው የብር ዝንጉርጉር የሆነ ንጹህ ተአምርሽ በወርቅ አምሳል የተሰራ ነው ይላል። ስለዚህ በገነት ካለው ከዚህ እንቁና ከዚህ ወርቅ ነው ተነስቶ የሚጽፈው። ይሄም ገነት የእመቤታችን ወርቅ የንጽህናዋ የቅድስናዋ ምሳሌ ነው። የዛች ሀገር ወርቅ ጽሩይ የጠራ እንደሆነ እመቤታችንም በሃይማኖትም በምግባርም በንጽህናም በቅድስናም የጠራሽ መሆኗን ያመለክታል። እንቁ እንግዲህ አሁንም እንቁ የንጽህናዋ ምሳሌ ነው። ቅዱስ ያሬድ ማርያም ተሐቱ እምትካት ውስተ ከርሱ ለአዳም ከመባህሪ ጻዳ ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ እንቁ ታበራለች ብሎ እንደተናገረ በጣም ይደንቃል። እና ሌላው ሐመልሚል ወይም ዝንጉርጉር እንቁ የጌታችን ምሳሌ ነው። ያ ሐመልሚል ዝንጉርጉር እንደሆነ ሁሉ ሐመልሚል ወይም ሐመልማል እንደ ሐመልማል ዝንጉርጉር እንደሆነ ሁሉ እሱ አምላክ ወሰብ ፍጹም አምላክ ፍጹም ሰው ነውና እሱን ደግሞ በዝንጉርጉር እንቁ ይመስለዋል ማለት ነውና ህብረ ሐመልሚል ቀይህ ወጻድኢድ አርአያ ኮሰኮስ ዘብሩር በማለት ሊቁ ያነሳል ማለት ነው። ከዛ አባ ጽጌ ድንግል ምን አለ? ተፈጸመ ናሁ ማሕሌተ ጽጌ ስሙር፣ እነሆ ያማረ የተወደደ የጽጌ ማሕሌት ደረሰ ተፈጸመ ይላል። ምክንያቱም ከመስከረም 26 ጀምሮ